አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረግዎትን አይርሱ። ኢንሻአላህ ወደ ዛሬው ብሎጋችን ብቅ ብያለሁ። እስኪ ዛሬ የሚውሎ ተጧት እስከ ማታ ድረስ ምን ይመስላል የሚለውን ባጭሩ ላሳያችሁ። እዚህ ጋር ያው ጧት ገና ከመንጋቱ ምን እያደረግኩ ይመስላችኋል? መዝረዓ ውሃ እያጠጣሁ ነው። ያው ይሄ በነገራችን ላይ በአብዛኛው የአረብ ሀገር የወንድ ስራ ቢሆንም እኛ ቤት ደግሞ የሴት ስራ ነው። ሰምታችኋል? እሺ ምርጥዬ ሩማን አለችኝ እዚህ ጋር እያጠብኳት ነው። ውሃ እያጠጣኋት ብቻ ሳይሆን ያው አሁን ላይ አየሩ ንፋስና ደረቅ ስለሆነ ከላይ እንዳጠወልግ ከላይ ምጥፍ እያረኳት ነው። አቧራዋን እያራገፍኩላት። ዛፉን በጣም ያምራል፣ አፍርቷል። ማሻአላህ ተባርክላ። በነገራችን ላይ ሀገራችን አጣጥም የሚለውን ዛፍ ታውቁታላችሁ? አጣጥም የሚባለው ዛፍ ሀገራችን ያው ለአጥር ከመሆን በቀር ሌላ ጥቅም አይሰጥም። እዚህ ግን ይሄ ሩማን ዛፍ ልክ አጣጥ ነው የሚመስለው ስታዩት። ሱብሃንአላህ በጣም ተቀራራቢ ነው። እንደሱ ሾካማ ነው። ያኔ እንደዚህ በጣም ዋጋም ባይሆንም ብቻ ሾካማ ነው። ልክ አጣጥ ነው የሚመስለው ዝም ብዬ ሳየው። ግን ፍሬው ደግሞ በጣም ጣፋጭ እንደውም ቁርአን ላይ ራሱ ሩማን የሚባለው ተክል ብዙ ጊዜ ተነስቷል እና እሱ ነው ማለት ነው። አታክልቴን በዚህ መልኩ ከጨረስኩ በኋላ እዚህ ጋር ደግሞ የውሃ ሮቶ አለኝ ማለት ነው። በቤት በስተጀርባ ትልቁ የውሃ ሮቶ ዙሪያውን በጣም ቆሽሿል። የሚቀመጥበት ቦታ ውሃ እየተንጠባጠበ እዛው አረንጓዴ ይዟል ማለት ነው። ቶሎ ወደዛ አካባቢ ስለማልሄድ አላየሁትም እና ዛሬ ጧት እንዲያጋጣሚ ሳየው ይሄን መስሏል። አያችሁት? አረንጓዴ ይዟል ማለት ነው። ነጩ ሰራሚክ አረንጓዴ ይዟል። አሁን እንግዲህ ያው በዚህ እንደዚህ ውሃ ጭት እያረኩኝ መጀመሪያ በውሃ ታስለቀኩት በኋላ ቀጣይ ደግሞ በመክነሳ እና በሳሙና አጥበዋለሁ ማለት ነው። ያው ስልክ ባንድ እጄ ስላያስኩኝ በውሃ ከመጫወት ውጭ አሁን ላይ ምንም ማድረግ አልችልም። ስልኩን አስቀምጬ ሳሙና እና መክነሳ ይዤ አጥበዋለሁ። መሬቱ ራሱ በዛ ዙሪያ ያለው እንደዚህ ቆሽሿል። ዙሮችን ጽድት ሳላረግ ወደ ቤት አልመለስም እላቸዋለሁ። በፊት እዚህ ሳይክሎች ምናምን ባሉበት አካባቢ የሆነ ጎድጎድ ያለ ቦታ ነበር፣ እዛ ነበር ልብስ ማጥበው። አሁን ግን ስለማላጥብ አላየውም እና እንደዛ ጽድት አድርጌዋለሁ። እዚህ ጋር ደግሞ ቡና ያው ቤት ያፈራውን ፈራርሻለሁ። እቺ እንግዲህ ከኢትዮ የመጣ የዳቦ ቆሎ ናት። ቀጭ ቀጭ እያደረጋችሁ እዚህ ጋር ቡናዬን አዘጋጅቻለሁ። የጀበናው ነገር በሉኝ። እኔ ኢትዮጵያ እንኳን እጄ ስመጣ ጀበና መንጣት ትዝ አላለኝም። እንግዲህ ምን ታደርጉታላችሁ? ደግሞ በአንድ እጄ እዚህ ስቀዳ ውሃ አስመስዬ ቀዳሁት። ቡናው በወፍራሙ ነው የወረደው። እየጠጣችሁ ቁርስ ተጋብዛችኋል ማለት ነው ውዶቼ። እናማ እንዴት ናችሁ? ደህና ናችሁ ወይ? እዚህ መሀል ግን የተሰሩና ያልተሰሩ ብዙ ነገሮች አሉ። እዚህ ጋር ደግሞ ሱቅ ውስጥ ነኝ ልጆቹን ይዤ ሂጄ ማለት ነው። ያው ዛሬ ጁምዓ ስለነበረ በጧት ነው ከትምህርት የሚመለሱት። ጧት በነገራችን ላይ እነሱን አለባብሼ ወደ ትምህርት ቤት ሸኝቼ ቤት አስጥቼ ምሳ ሰርቻለሁ። እዚህ ጋር ይቻሲር ሳያት በጣም ቆንጆ መስላኝ ነበረ። ስቀምሳት ግን ከአንድ ጉንጭ በላይ አልጠጣኋትም። አትጥምም ማለት ነው። በነገራችን ላይ ቤርቤካ ነው በጣም እወዳለሁ። ለኩላሊትም ጥሩ ነው። ከገብስ ብቻ የተሰራና ከአልኮል ነፃ ስለሆነ ሱቅ ሄድኩኝ። እናማ ውድ ጓደኞቼ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ሰብስክራይብ እና ኮሜንት እኔን ያበረታኛል። ያው እንግዲህ እንደዚህ ጉዞውን ወደ ሱቅ ጀምረናል ማለት ነው። እንደዚህ በዚህ መልኩ ሰፈራችን ይችን ትመስላለች። እንደምታዩት እንግዲህ ገጠራማ ቦታ ናት። ተራራማ መንገዷ ደግሞ ገና በመሰራት ላይ ያለ። በነገራችን ላይ አስፋልቱ ተሰርቷል። ይሄ ደግሞ የእግር መንገደኞች ነው። መሀከል ላይ ያለው ተሰርቷል። በግራና በቀኝ ደግሞ ለሞተር መሄጃ ይመስለኛል እየሰሩ የጀመሩት። ይሄ አሸዋማ ቦታው የምታዩት ማለት ነው። እና በዚህ መንገድ እየተጓዝን ነው። የቤቱንና የውጭ ስራ ከጨረስን በኋላ ደግሞ ልጆቹን ወደ ሱቅ ይዤ እየወጣሁ ነው እላቸዋለሁኝ። ወደ ሰዓቱ ወደ 6 ሰዓት አካባቢ ወይም ደግሞ ወደ መግሪብ የተቃረበ ስለሆነ አየሩ በጣም ደስ ይላል። እናማ ከልጆቼ ጋር በዚህ መልኩ ወክ እያደረግን እየሄድን ነው። አስፋልቱ ሳያልቅ እኛ በጅምሩ ላይ እንግዲህ ገና ፈታ እያልን ነው።
ሰፈሩ አዲስ ሰፈር እንደመሆኑ አንጻር ማሻአላ ተባረከላህ ለሀገራቸው ያላቸው ክብርና ሰርቶ ለመለወጥ ያላቸው ክብር በጣም ይለያል። እውነት ለመናገር አሁን ይሄ ራሱ በአጭር ጊዜ ነው የተጀመረው። ይሄ እግር መሄጃ ምናምኑ የእግረኛ መንገዱ ማለት ነው። እግር መሄጃ ስላችሁ በቅርብ ነው የተጀመረው። በዚህ በኩል በስተቀኝ በኩል ያለው እንደዚህ መኖሪያ ቤት ነው። ግን ከሁሉም ከግራም ከቀኝም የሳይክል መሄጃና የእግረኛ መሄጃ አስቀርተዋል። እንግዲህ ልጆች ናቸው ማለት ነው። እነዚህ የምታያቸው ልጆች ስላችሁ ደግሞ የቺካይ ልጆች አሏት እንዴ ልጆቿ ጋር ነው የምትኖረው ታድላ ምናምን አይነት ስሜት እንዳይፈጠር ነው። የመዳም ልጆች ናቸው። ያው ግን ስለማሳድጋቸው አብሬያቸው እስካለው ድረስ ልጆቼ ብዬ ጠራቸዋለሁ። ያው የሰው ልጅ ነው ባያኮራም ግን እስከዛ ድረስ የምደክምባቸው ናቸው ማለት ነው። የኔ አድካሚዎች የጨጓራዬ መላጫዎች ናቸው። ጨጓራዬን አቃጥለው ኩላሊቴን አሳብጠው ልቤን አቁስለው የሚይዙኝ እስከሆነ ድረስ ልጆቼ ልበላቸው። እሺ ሰምታችኋል። ልጅ ማለት በአጠቃላይ እኮ አንፍር ነገር ነው አይደለም? እና ይሄ በዚህ በኩል ደግሞ የምታዩት መስጂድ ነው። ያው ገና አላለቀም። እሱም በመሰራት ላይ ያለ ነው። ኢንሻአላህ ተሰርቶ ለህዝብ መገልገያ የሚውላል አድርገው። ሰፈሩ አዲስ ነው ብያቸዋለሁ። እንደምታዩት ሁሉም ነገር ጅምር በጅምር ነው። ቤት ራሱ አልቆ የገባ ከስንት አንድ ነው። ወይኔ ተዋደናል ጎበዝ አለ እና ለሙሂም ይሄን ይመስላል እላቸዋለሁኝ። ወደ ሱቁ እየተቃረብን ነው። ትንሽ ነው የቀረን። እዛ ደርሰን ደግሞ የሚያስፈልጉንን ገዘዘት ሸመት አድርገን እንመለሳለን ማለት ነው። አብረን ሰምታችኋል። እዚህ ጋር ወደ ሱቁ መሻገሪያ ላይ ነን። ከወዳ በኩል የሚመጣ መኪና ደግሞ መታጠፊያ መንገድ ያለች ልጆቼን ላሻግር ማለት ነው። እንግዲህ አዎ እንደዚህ በብልሃት ካላስቸገርኳቸው መኪና እዚህ ጋር ጉል ቦታ ስለሆነ ከባድ ነው። እዚህ ጋር የእግረኛ መንገድ ብዙም አልተሰራችም፣ ገና ናት። ከአንድ በኩልም ደግሞ ገደልና ሸለቆ ስለሆነ አዛ ያደርጋል ትንሽ። አሁን ልጆችን በጥበብ እየተሻገሩልኝ ነው፣ ወደ አስፋልቱ ሳይገቡ ወደ ገደሉም ሳይሄዱ፣ ምክንያቱም ገደል አለ እዚህ ጋር። ከበታችሁ ደግሞ የመዝራዓ ቦታ አለ፣ በጎች ምናምን አሉበት፣ ተምር ምናምን አለበት። ማሻአላ ሀገራችንን ይመስላል። በነገራችን ላይ ተራራው ገደላማ እናሱ ሸለቆቹ ምናምን ስታዩ ሀገራቸውን ታስታውሳላችሁ። እኔ እንደዛ ነው፣ ሀገሬን ነው የሚያስታውሰኝ ሰፈር እንዳጠቃላይ ማለት ነው። አያችሁት? ይሄው እንደምታዩት እንግዲህ ይሄ አሁን እንግዲህ ለኛ ቅርብ የተባለ ሱቅ ነው ማለት ነው። አሁን እየደረስን ነው። ተከታተሉ እንግዲህ አብራችሁን ሄዱ። እንደፈረደባችሁ አብራችሁን ተጓዙ። በዛው ምችን ምርጥ ቦታ እያያችኋት ማለት ነው። እውነት ለመናገር ሰፈራችንን በጣም ነው የምወዳት፣ ምክንያቱም ከተግማማ ነገር የጸዳች ናት። ገጠር እኮ ከከተማ ጽድት ይላል አይደለም? ለምን መሰላችሁ? ከተማ የብዙ ነገር ሽታ ይመጣል። የብዙ ነገር እንደው የጫፍና እንትን ቀርጥ ራሱ ቀላል አይደለም። ገጠር ግን ማሻአላህ በእርግጥ አቧራው ይኖራል፣ ግን ይሁን እንደዛ አይሆንም ማለት ነው። አሁን ሱቃችን ደርሰናል ውዶቼ። ቺፕስ ነው መጀመሪያ እንደገባን የምናገኘው። እኔም እንደገባው ያነሳሁት ኮይንስ የሚባለው ነው። ወደው ቺፕስ ነው፣ በጣም ያቃጥላል። እዚህ ጋር ፍሪጆች አሉ። እንግዲህ እስኪ ምን አይነት ጁስ ነው የምንገዛ የሚመስላችሁ? የእናንተ ምርጫ ምን ይሆን? የኔ ምርጫ አብረን እናያለን። የኔ ምርጫ አብረን እናያለን። እንስጃ ዜድ ያለው እንትን አይቼ ያምራል እንደዚህ ሳይው ማሻአላህ፣ ይሄማ ጥሩ ነገር ነው ብዬ ገዝቼው ነበር፣ ግን አይጥሩም ብዬ አስቻለሁኝ። እዚህ ጋር የኔ ምርጫ የምርጫዬ በርግጥ ነው ዋጋ ወደ ይላል። ነገራችን ላይ ከሌሎች ጁሶች ይሄ አንዱ 40 ድርሃም ነው፣ ግን ቢሆንም አሪፍ ነው። እሱ እንዳልኳቸው በኩራት ነው ይገርማል። እዚህ ጋር ደግሞ ቾኮሌቶች አሉ። ፈለጋችሁ ትመርጣችሁ ብዙ በኔ ሂሳብ ላይ